በረከታቸው ምልጃቸው ጸሎታቸው አይለየን። የሞቱትን ነፍስ ይማርልን፣ ያሉያን ይጠብቅልን፣ በእናቱን ያሳድግልን፣ ወጣቱን በማስተዋል ይምራልን፣ አረጋውያንን ይጠብቅልን። በዓሉን የሰላም የበረከት የፍቅር አንድነት በዓል ያድርግልን። በሰላም በጤና በሕይወት ጠብቆ ለዛሬ ዓመት ያድርሰን። አባታችን በምድር ላይ የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ድንግል ማርያም በመልአኩ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ እግዚአብሔር ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ። በቅዱስ ካህናት ወንድሞች ዲያቆናት ከዚህ የተሰበሰባችሁ ወንዶችን ሴቶችን ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥቱ የበቃን የተዘጋጀን ያደርገን ዘንድ በማርነት ክርስቶስ ነው። በማርነት ክርስቶስ ስለ እናቱ ስለ ድንግል ማርያም ብሎ ይምረን
ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ባለፈው ይማረን በሚመጣው የጠበቀን ስናውቅ በድፍረት ሳናውቅ በስህተት ከልጅነት እስከ እውቀት የሠራነው የማይሠራ ኃጢአት እግዚአብሔር ይፍታ። ደግሞ ሐሙስ ማለት ነው በ14 በደብራችን በታላቅ መንፈሳዊ ሥነ ሥርዓት የጻድቁ የአባታችን የአቡነ አረጋዊ ዓመታዊ የልደት በዓላቸው ስለሚከበር ሁላችሁም